ዛሬ የምነግራችሁ ታሪክ ይሄማ እውነት እኛ የምናውቀው ፓሪስ ነው እንዴ በማለት ጭንቅላታችሁን የሚያስይዝ ነው። ከፓሪስ ቆንጆ ጎዳናና ህንፃ ስር ወደ ታች 20 ሜትር ወረድ ብሎ ሌላ አዲስ ዓለም ታገኛላችሁ። የ60 ሚሊዮን የሰው ልጅ አጥንት ግድግዳ ሆኖ የተሰራበትን የሙታን ከተማ ታገኛላችሁ። ይህ ካታኮምብ ይባላል። 300 ኪሎ ሜትር የሚረዝም ጠባብና ጨለማ ዋሻ። እዚህ ቦታ የጠፉ ሰዎች የት ደረሱ? በዚህ ዋሻ ውስጥ የሚሰማው አስፈሪ ድምፅ የማን ነው? ዛሬ የፓሪስን እጅግ በጣም ጨለማ ሚስጥር እንበረብራለን። እንኳን ወደ ሚስጥራዊ ዓለም በሰላም መጣችሁ። ፓሪስ የማብራት ከተማ ትባላለች። ነገር ግን በስሯ ጨለማ ከተማ ደብቃለች። 18ኛው ክፍለ ዘመን የከተማው የመቃብር ስፍራ ሞልቶ ስለተረፉ አስክሬኖች ወደ ድንጋይ መውጫ የድሮ ዋሻ መጓጓዝ ጀመሩ። ነገር ግን ያ ካታኮምብ ዛሬ የሙታን ማረፊያ ብቻ ሳይሆኑ ወደማይመልሱበት ላብሪን ተቀይረዋል። ካታኮምብ ስትገቡ የምታዩት ማስጠንቀቂያ እንዲህ ይላል፣ ቁሙ፣ ይህ የሙታን ስፍራ ነው። ይህ ቦታ የሙታኖች ግዛት ነው ይላል። ዋሻው ውስጥ ያሉት ግድግዳዎች ከሰው ልጅ ጭንቅላት፣ እግር፣ እጅ እና አጽም ብቻ የተሰሩ ናቸው። 60 ሚሊዮን የሙታን ሬሳና አጽም። ይህ ማለት የፓሪስን የህዝብ ቁጥር ከ3 እጥፍ በላይ ማለት ነው። አንዳንዶቹ አጽሞች በመስቀል ቅርጽና በተለያዩ መንገዶች ተደርድረዋሉ። ይህ ስፍራ ጥቂት ክፍሉ ብቻ ነው ለጎብኚዎች የተፈቀደው። ሌላው 90% በህግ የታገደና ለሰው ልጆች እጅግ በጣም አደገኛ ዋሻ ነው። እጅግ አስፈሪ ነገር የተከሰተው በ1990 አንድ ሰው ተደብቆ እዚህ ወደ ተከለከለ ዋሻ ውስጥ ይገባል። ከዓመታት በኋላ አሳሾች ዋሻ ውስጥ የወደቀ ካሜራ ያገኛሉ። ቪዲዮ ውስጥ ሰውየው አቅጣጫ ጠፍቶበት ወዲህ ወዲያ ሲሮጥ ይታያል። በመጨረሻ ግን አስፈሪ ነገር ያየ ይመስል በፍርሃት እየራደ ካሜራውን ጥሎ ወደ ጥልቅ ጨለማ ሮጦ ይገባል። ይህ ሰው የት ደረሰ? አስክሬኑ እንኳን አልተገኘም። ብዙ ሰዎች እንደሚሉት በዋሻ ውስጥ አቅጣጫ ከጠፋባችሁ በህይወት የመውጣታችሁ ቻንስ 0 ነው። ወደዚህ ዋሻ በድብቅ የሚገቡ ካትፒሊስ የሚባሉ ሰዎች የሚናገሩት ነገር እጅግ በጣም አስፈሪ ነው። ዋሻ ውስጥ እኩለ ሌሊት ላይ የዋሻዎቹ ግድግዳዎች ድምፅ ያሰማሉ የሚባል ነገር አለ። የሙታን ድምፅ ይሉታል። አሳሾች እንደሚሉት በዋሻ ውስጥ ብቻህን ስትሆን አንድ ሰው ድምፅህን እንደሚጠራ ወይም ደግሞ የሆነ ሰው ሲከተል ይሰማሃል ይላሉ። ነገር ግን ሳይንቲስቶች ይህ ከኦክሲጂን እጥረት የሚመጣ ቅዠት ነው ይላሉ። አብዛኛው ሰዎች ግን ይህ ቅዠት ሳይሆን የዋሻው እርግማን ነው ብሎ ያምናሉ። የፓሪስ ካታኮምብ የሰው ልጅ ታሪክና ሞት አንድ ላይ የተሰበሰበበት ከእግራችን ስር ያለ ስፍራ ነው። በዚህ ዋሻ ስር ብዙ ሙታን አጽሞች እንዳሉ ሁሉ ነገር ግን አቅጣጫ ጠፍቶባቸው ህይወታቸውን ለማዳን የሚሯሯጡ ሰዎች በዚህ ሰዓትም ይኖራሉ። እናንተስ ምን ታስባላችሁ? ይህን ዋሻ የመጎብኘት ድፍረት ይኖራችኋል? ቪዲዮን ከወደዳችሁ ላይክ ያድርጉ። ሌሎቹንም እንደዚህ አይነት አስገራሚ ሚስጥሮችን መስማት የሚያስደስቶት ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።